አቤ እንዴት እዚህ መጣ? ቀላል ነበር። ድንገት ነው ሁሉም ነገር ይሆን። ተነሳ። እኔ እኮ ደህና ነኝ። እሺ ምንድን ነው እንሹ? ምንድን ነው ቆይ እንደዚህ ያደረገሽ? በጣም ተለውጠሻል እኮ ሌላ ሰው መስለሻል። ምንድን ነው የተፈጠረው? አዎ ብዙም አልተጎዳሁም። አታስብ፣ ያየ ነገር የለም። ድንገት ነው። ጀንበር እስክጠልቅ ነው የምትማሩት? እንደዚህ እየደከምኩ ያለሁት። ኧረ ተይ አትቀልጂ እማዬ። እድሜ ነገር ባልተፈጠረበት የቡር ውሸት ፈጥሬ እየሞኩ ያለሁት ደግሞ አሳዛንችም የተደላደለ ኑሮ ይኖርሻል። በአምላክ እዚህ ምን እያደረክ ነው? ስትገቢ እዚህ ነበርኩ። በስኩ ገባኩ። ማንጉል ነው ጭራሽ ስትየቱ የህብስት ጓደኛ ናት። አቤት ጥሩ ጥፋት ዋጋ መክፈል አለብኝ። እንደዛ ነው የሚሆነው። በጣም ጥሩ ውሳኔ ነው። ይሄን ነገር ፈልጌው አይደለም የተፈጠረው። በስት ለእኔ ማስረዳት ይጠበቅብህ። ጓደኛሽን መክሰስ አልፈልግም፣ ግን አማራጭ የለኝም። እሷ ሁሉም ነገር እንዲሆን ስለፈለገች ነው ያደረገችው። አቤነዘር በመምጣቱ በአምላክ እጅግ በጣም ተናዷል። እንግዲህ ሄርሜላንም እንደሚያገባት ለህብስቴ እየነገራት ይገኛል። ይህንን ነገር ሳደርግ እኔ ደስተኛ ሆኜ ወይም ደግሞ ሄርሜላን ፈልጊያ ሳይሆን ይህንን ተገድጄ ነው። ከዚች ምድር ላይ እንደ እህቴ የምጠላት የለም። ከዛ በመቀጠል ሁሉንም ነው የምጠላቸው ብሎ ይላታል። እኔም ማስረዳት በፍጹም አይጠበቅብም። አንተ የፈለግከውን ነገር መሆን ትችላለህ። በእኔና በአንተ መካከል ምንም ነገር የለም ማለት አይደል ብላ ትለዋለች። እሱም እንዴት ትክጃለሽ? እኔ ይሄንን የማደርገው ለአንቺ ብዬ ነው ብሎ ሲላትም ሁል ጊዜ ለአንቺ ብዬ ነው ብለህ ትላለህ። እንዴት ምን ማለት ፈልገ ነው ብላ ስትለውም ከአንቺ ጋር ምንም አይነት ግንኙነት እንዳይኖረኝ አቶ አለሙ አስጠንቅቆኛል ብሎ ይላታል። ካዲያ ይሄ ምን ችግር አለ? እሱ ካስጠነቀቀክ እንኳን ምክንያቶች ፈጥረህ መናገር ትችል ነበረ። አብረን አይደለንም ማለት ትችል ነበር። አንተ ስለፈለግ ሄርሜላ ልታገባ ፈልገ ነው እንጂ ምንም በሰዎች ማሳበብ አይጠበቅብህም ብላ ትለዋለች። እሱም እንግዲህ እንደዛ በምትለው ሰዓት እሺ በቃ ካዲያ ምን ማድረግ ይችላለሁ በማለትም እንግዲህ ምላሹን ይመልስላታል። ሆኖም እንግዲህ እሱ ያንተ ፍላጎትና ያንተ ውሳኔ እንጂ የኔ ውሳኔ አይደለም በማለት ትመልስለትና በል አሁን ቀጥ ብለህ ከዚህ ቤት ውጣልኝ ብላ ትለዋለች። እሱም እጅግ በጣም እያዘነ ከቤት ለመውጣት ይገደዳል። እሱም ለመጨረሻ ጊዜ ሰላም ብሏት ሊሰናበታት ፈልጎ ነበረ። ሆኖም እንግዲህ እሱም በሰላምታ ሊሰናበታት ሲፈልግም አይ እንደዛ አይደለም ብላ ትለዋለች። እሱም እንግዲህ እንደዛ በምትለውም ሰዓት እሺ በቃ ካዲያ እንዴት እናደርጋለን ብላ ትላለች። አሁን ላይ ምንም ነገር ማድረግ አንችልም። ስለዚህ አሁን አንቺ ያለውን ነገር ጨርሰሻል ብሎ ይላታል። በል ቀጥ ብለ ውጣ ካለችውና ወደ ውጪ ከወጣ በኋላ እጅግ በጣም እያዘነችና እያለቀሰች በሯን በድጋሚ በመቆለፍ ወደ አልጋዋ ላይ ሄዳ ትተኛለች። ሆኖም እንግዲህ ከተኛችም በኋላ እሱም ይሄድና ለእህትየው ላገባ ነው ብሎ ይላታል። እሷም ማንን ነው የምታገባው በማለትም ስትጠይቀው የሚያገባው ሄርሜላን እንደሆነ ይነግራታል። እሱም ሄርሜላን ነው የምታገባው ብላ ስትልም አዎ ካልጠፋ ሰው ግን ምን አስነክቷ ነው ጠብ ያደረገች ብላ ስትልም ህብስቴ ምን እያላችሁ ነው ያላችሁት በማለት ልትጠይቅ ስትልም አይ ምንም ነገር አይደለም ያልነው። አሁን አንቺ በቤተሰብ ጉዳይ ምን አገባሽ? ዞር በይ፣ ከቤተሰብ ጉዳይ ውስጥ አትግቢ በማለትም ትመልስላታለች። እንዴ እትዬ ምን ማለትሽ ነው? እኔ ቤተሰብ አይደለሁ ብላ ስትልም አንቺ ቤተሰብ አይደለሽም በማለት ስትመልስላትም ብላ እንግዲህ ተደግፏ እያዳመጠች ነበረ። እሷም እንግዲህ ተደግፏ እያዳመጠች እያለ ሄርሜላን እንደሚያገባት ሲነግራት ትሰማለች። እንዴት ከዚህ ካልጠፋ ሰው ሁሉ እሷን ሊያገባት ቻለ? ምንስ ብታደርግበት ነው በማለት እንግዲህ እጅግ በጣም በማዘን እጅግ እንግዲህ በጣም በማዘንም ይናገራል ማለት ነው። ሆኖም እንግዲህ ይህንን በተናገረችም ሰዓት ምን እየተከሰተና እየተፈጠረ እንዳለ ግራ ቢገባትም
ምንድነው እሱ ይሄ ነገር እየተፈጠረ ያለው በማለት እንግዲህ ግራ ትጋባና ምላሿን ትመልሳለች። እሱም እንግዲህ ያንኑ ነገር እንድታገባ ካዲያ እንደዚህ ዝም ብለ ነው የምታገባው ብላ ስትጠይቀውም አይ ካዲያ ምን ላድርግ ብሎ ይላታል። ውሳኔውን እኔ ወስናለሁ በማለት ጥሏት ይሄዳል። ሆኖም እንግዲህ በአምላክ ወደ ጓደኛው ጋር ይሄዳል። እንግዲህ ጓደኛው ጋም ሲሄድ እሱም እንግዲህ ምንድነው እንደዚህ በር የምትቀጠቅጠው? ላወራክ እፈልጋለሁ አቤል ይለዋል። እሱም አሁን እኔ ላወራክ አልፈልግም ብሎ ሲለውም እንድታወራኝ እፈልጋለሁ፣ ግዴታ ልታወራኝ ይገባል ብሎ ሲልም አሁን የማወራ ነገር የለም ዞር በልልኝ ብሎ ሲልም አይ አሁን እኔ ነኝ ላወራክ የምፈልገው በማለት ሊያወራው ይፈልጋል። ሆኖም እንግዲህ አይ በፍጹም በማለት እንግዲህ እየተመላለሱ በል እኔ ሻወር ገብቼ እመጣለሁ በማለትም እንግዲህ ምላሹን ይመልሳል ማለት ነው። እንግዲህ ያንን ምላሽ ከመለሰም በኋላ ምን እየተከሰተ እንደሆነ ባይገባውም እንግዲህ ሄርሜላን ሊያገባት እንደሆነ ይነግረዋል። አብነትም እጅግ በጣም ይደነግጣል። እንዴት ሄርሜላን ላገባ ነው ትለኛለህ ብሎ ሲልም ሄርሜላን ላገባት ነው ብሎ ይለዋል ማለት ነው። እጅግ እንግዲህ በጣም ይደነግጣል። እሱም እንግዲህ በጣም ከደነገጠ በኋላ ሄርሜላን እንደሚያገባ ከነገረው በኋላ እንዴት የሚለው ጥያቄ ፈጥሮበታል ማለት ነው። እንግዲህ ሄርሜላን ለማግባት በዛው ይስማማል ማለት ነው። እንግዲህ ሄርሜላን ሊያገባ በዛው ከተስማማም በኋላ እንደዛ ከተጠያየቁም በኋላ እሱም በጣም ይናደድና እየሄደ እያለ ሄርሜላ ትደውልለታለች። እንግዲህ ሄርሜላ ክራንች ግዛልኝ ብላው ነበረ። ሄርሜላም ክራንቹ ደርሶኛል በማለት እንግዲህ ምላሿን ትሰጠዋለች ማለት ነው። እሱም በቃ ከደረሰሽ አመሰግናለሁ በማለት እንግዲህ ይናገራል ማለት ነው። ሆኖም እንግዲህ ክራንቹ እንዴት ነው አንተ ክራንች ልትሰጣት የቻልከው? የምን ክራንች ነው በማለት እንግዲህ ሲለውም እሱ እንግዲህ አሁን ላይ እየቀና መጥቷል ማለት ነው። እንግዲህ እየቀና መጥቷል አሁን ላይ ማለት ነው በአምላክ። ሆኖም እንግዲህ አቤነዘር ለህብስቴ ይደውልላታል። ህብስቴም እንግዲህ ሲደውልላት ቤት እንዳይመጣ ትነግረዋለች። እሷም እንግዲህ ቤት እንዳይመጣ እንኳን ብትነግረው እሱ ወደ ቤት መጥቶ ነበረ። ወደ ቤትም እንግዲህ የመጣበት ምክንያት ለሄርሜላ ይደውልላታል። አቤኔ መጣህ እንዴ ብላ ስትለም አዎ መጥቻለሁ በማለት እንግዲህ ያወራታል ማለት ነው። እያወሩም እያለ እንደመጣ ከነገራትም በኋላ እንግዲህ ምንድነው እሱ ምን እንዴት እየተካሄደ ነው ብላ ስትለውም አሁን ላይ ህብስቴ ጋር ደውዬ ነበረ፣ ህብስቴ ግን እስካሁን ድረስ የለችም ብሎ ይላታል። እና አድራሻዋን እና እናቷ እንዳረፈች ሰምታል አይደል? አዎ አሁን እሷ ጥሩ ሁኔታ ላይ አይደለችም ብላ እንግዲህ ያለውን ነገር ያወራሉ ማለት ነው። እንግዲህ ያለውን ነገር እያወሩም ሳለ ምንድነው እየተከሰተ ያለው ነገር እጅግ ግራ የሚያጋባ ነገር ነበረ ማለት ነው። ሆኖም እንግዲህ ይሄ ግራ የሚያጋባው ነገር እንዴት ይሄ ነገር ሊፈጠር ቻለ የሚለው እንግዲህ ግራ አጋብቷቸዋል ማለት ነው። ሆኖም እንግዲህ ትቀጥረውና ለብቻ ታገኘዋለች። ለብቻም ካገኘችው በኋላ አቤነዘርን አሁን አንተ እነሱ ቤት ሂድና አውራት፣ ከኔ ጋራ አድራሻውን እንዳላገኘ ንገራት ትለዋለች። እሱም እንግዲህ በዛ በመስማማት አድራሻው እሱ ጋር እንደሌለ አድርጎ ሊያገኛት ይፈልጋል ማለት ነው። ሆኖም እንግዲህ እሷ እንደሌለ ሊያገኛት በፈለገበት ሰዓት እንግዲህ ወደ ቤት እንዲመጣ ታደርጋለች። ህብስቴም ደግሞ እንግዲህ ከፍቷት ቁጭ ብላ እያለች ታንፈሱ ታኳኳለች። እሷም ከከፈተችላት በኋላ እንደ ራባት ትነግራታለች ማለት ነው። ታፈሱም እኔ ያፈል ብላለሽ የኔ ቆንጆ፣ እኔ ራበኝ፣ ፊትሽ ምን ሆኖ ነው እንደ ቲማቲም
ቀይ የሆነው ብላ እንግዲህ ታባብላታለች። እሷ የሚበላ ነገር እንድታመጣላት ትነግራታለች። እሷም እሺ አመጣልሻለሁ ብላ እንግዲህ የሚበላ ነገር እየበላች እያለ እንግዲህ ማናት የሆነ ነገር አይቼ ነው። እሺ ውዶችዬ ዛሬ በስንት አመቴ ነው መስቲካ የገዛሁት። እሷን ራሱ ኬክ መጣች ብዬ እያየዋት ነው። ወይ ጉዴ ወይ ጉዴ ወይ ጉዴ ወይ ጉዴ! እሸቴን የኢትዮጵያ መስቲካ ነው አሁን ራሱ እዚህ ያለው። ወይኔ ጋሽ አለማየሁ እና ምን ልነግራችሁ ነው? አዎ ምን ላይ ነበር ያቆምነው? እቺን ፈረስ ሳይኮ ፈረስ ተቀምጬ ስለማላቅ ብቀመጣት አሁን እውነት እንደዚህ እንቀሳቀሳለሁ ችዬ። አሁን እሷ ምንም አልፈራችም ማለት ነው ወይስ ፈርቷለች? ወንዝ ውስጥ ገባች እንዴ? ባህር ውስጥ ገባች መሰለኝ። አያቸው አሁን ለምሳሌ እንደዚህ ዋኛለሁ እኔ እንዴ። ጣራ ውስጥ ገባች እንዴ ሴትዮዋ? ያሱ ሌሊ በላይ ይመስላል። ወይኔ እናቴ ምን ነበረ ይሄ ላሊበላ ምናምን የሚባል አለ። ወይኔ እዛ ውስጥ ደግሞ ፍቅር ጀመሩ። ኧረ ተው ተው እንዴ! ድንግልናዋን ሊወስድ ነው እንዴ? አፍንጫ አላት እቺ ድንግል ናት ማለት ነው። ወይኔ ሊወስዳት ወደ ጨለማ ውስጥ ይዞ ገባ ማለት ነው። ወይኔ እናቴ ወደ ድራማችን እንግባ። አንዳንዴ እኮ እንዴ ወደ ጫካ ውስጥ ነው እንዴ ዛት የገባው? በሉ እሷን ወደ ጫካ ይዞ ሄዷል። እኛ ወደ ድራማችን እንመለስ ማለት ነው። እንግዲህ ወደ ድራማችን ስንመለስ እዚህ ጋር ሄርሜላ ጉዷ ዛሬ ተጋልጧል ማለት ነው። እናንተ ብቻ እስከ መጨረሻ ለመከታተል ያብቃችሁ እንጂ ጉዷ ተጋልጧል። እንግዲህ ነፍሰ ጡር እንዳልሆነች በራሷ አፍ እየተቀደደች እያለ በአምላክ ሰምቷል ማለት ነው። እየተቀደደች ስላችሁ ያው የተቀደደ ልብስ መስፋት ስለማይቻል ኢትዮጵያ ላይ በራሷ አንደበት እየተቀደደች ማለት ነው። ካልገባችሁ ደግሞ ኮሜንት ላይ ጠይቁኝ፣ ምንም ችግር የለውም። እና ሆኖም እንግዲህ ህብስቴና ታፈሱ ፒስ ሆነዋል እንደምናውቀው ማለት ነው። እየበላች እያለ እንግዲህ እቺ ሚጥሚጣ ድልቧ ሴትዮ ትመጣለች። ከዛ ምንድነው እየበላሽ ያለሽው? የምን ቀለም ነው እዚህ ቁጭ አድርገሽ የምታቀልቢያት? ምናምን እንግዲህ እንደሚለመደው ትተረከካለች። ምግቡንም ልትቀበላ ስትል ታፈሴ ተይ ብላ ስትል አንቺ ምን ቤት ጠበቃ ነሽ ብላ ስትላትም ነይ ስለ ምግቡ ላውራሽ ብላ እንግዲህ ይዟት ትወጣለች ማለት ነው። እንግዲህ ይህንን ስለ ምግቡ ላውራሽ ብላ ይዛ ስትወጣ ምን ለማለት አስባ ይመስላችኋል? ምግቡን መርዣዋለሁ ልትላትና ልትሸውዳት ነው። ታፈሱ ግን ታውቅበታለች። መተንፈስ እንጂ ያቃታል። በደንብ ነው የምታውቀው። እሷ እኮ በአምላክንም ታፈቅረው ነበረ። በአምላክ ግን ያልሆነ ሰው ነበር እንትን እያታለለችው ማለት ነው። ሄርሜላ ምን እንደሆነች ልንገራችሁ፣ ልባችሁ ከሚንጠለጠል በዚች መኪና እየተንሸራሸርን በዛ ላይ ደግሞ ፋንዲሻችንን እየበላን ነው። ዛሬ ያው ዘና እያልን ነው ሲጀመር ማውራት ያለብን ማለት ነው። እቺ ቴሌቪዥን እናንተ ሰፈር ካለች ካርጎ አርጉልኝ ማለት ነው። እና እንግዲህ በባለፈው እንደነገርኳችሁ እኔ እንዳላስረገዛት ታውቅ ነበረ። ፎቶ እኔ ነኝ ያነሳኋችሁ አላልኳችሁም? ከዛን ወይዘሮ ሄርሜላ ለእናቷ ትደውልላትና እናትየዋ መሞቴ ነው እንዴ? ቆይ እስቲ እናወራለን። አዛን የሚለው ድምጽ ይሰማችኋል? እኔ ትንሽ ረፍት ላደርግ ነው። ለእናንተ ልቀደድ ብዬ ነው። ይሰማናል በሉ እና እናቷ ጋር ትደውልና እማዬ እንዴት ነሽ ልኝ እኔ ቆንጆ ነሽ በላ ትላለች። እሷም ደግሞ መሞቻዬ ቀን እየቀረበ ነው ምናምን ትላለች። ግን በነገራችን ላይ መሞቻዬ ቀን እየቀረበ ነው ብላ እኔ ዛሬ ሀሳቤ ሁሉ ተሰርቋልና ለምንድን መሰላችሁ የተሰረቀው? አንደኛ በጣም አዝኛለሁ ማለት ነው። ቤዚ ከዚህም በፊት ከእናቷ ተጣልቷ ነበር እና ያን ጊዜም ከእናቷ ያ ሁሉ ቃላት እናቷ ላይ ሲወርድ ምናምን በጣም ነበረ ጌታን ያዘንኩት። እናት ምንም ብትበድል ምንም ብታደርግ እንደዛ አይነት ቃላት አይገባትም ማለት ነው። እና
የሰው ልጅ መቼ ነፍሱ እንደምትወጣ አይታወቅም። ደግሞ እናት መተኪያ የላትም። እናት ናት። በቃ እናት ቃላት ስለሌላት ነው እናት የተባለችው። እና በጣም ነበር የከፋኝ የዛን ጊዜ ማለት ነው። እና በቃ አሳልፍ ነበር ምንም መናገርም እንትን አላልኩም ነበረ ማለት በቃ እናት ናት። ምንም በቃ በእናት ክፉ ለምን ክፉ አትሆንም። ልጇ መጥፎ ክፉ ቢሆን አውጥቶ አትጥለውም እናት ማለት ነው። ሽባ ቢሆን ምን ቢሆን ቢቸገር መንቀሳቀስ ባይችል ልጇን እንዴትም ሆና ታኖራለች። አሁን ቤዚ የዛን ጊዜ እንግዲህ ለባሏ ብላ እሷ ይህንን ልጅ አታገባም ስትል እሷ ደግሞ ይህንን ልጅ ካላገባው ሞቼ ይገኛለሁ በማለት እንግዲህ እንትን አለች ማለት ነው። እናቷን ብዙ ቃላት አሰደበቻት። ያሰደበቻት ቃላቶች ራሱ እሷ ራሱ ያለቻት የተናገረችው ንግግር በጣም የሚያስጠላ ንግግር ነበረ። እና ዛሬ እናትየዋ ጠዋት ወደ ቱክቱክ ላይ ማታ ነው ጠዋት ስገባ እንዳለ እንትን ብሏል ማለት ነው። እንደሞተች ተነግሯል ማለት ነው። እና የሞተችውም ታማ ሳይሆን ድንገት ነው የሞተችው። አስባችሁታል? አሁን የመጀመሪያው ቪዲዮ እሷ እንደዛ እናቷን ስትሰደብ የነበረው እናቷ ስትሰደብ ዝም ያለችው የነበረው ቪዲዮ እንዳለ እየወጣ ነው። የሚያስጠላ ስድብ የተሰደበችው ማለት ነው። እና ምንም አታድርግላት፣ ምንም አትሁንና እናት መሰደብ የለባትም። አንደኛ ደግሞ መጀመሪያ ካደቻት አይደለ በህዝብ ፊት አልፈልግሽም አለቻት። ዛሬ ለምን ሀዘኑን ማጥቆር አስፈለገ? ለምን ፕሮፋይል ማጥቆር አስፈለገ? አስፈልግም። በቃ አንዴ በህይወት እያለ አንድን ሰው ከካደ አንድ ሰው በቃ እስከ መጨረሻው ድረስ የዛን ቀን ነው የእሷ እናት የሞተችው። የዛን ቀን ህዝብ ፊት እሷ ስታንቋሽሻት፣ ሌላ ሰዎች በእሷ የተነሳ ሲያንቋሽሿት ምናምን እሷ ዝም ያለች ቀን እናቷ የዛን ቀን ነው የሞተችው። ዛሬ እዚህ ጋር ፕሮፋይል ማጥቆር ምንም አይነት ጥቅም የለው። እኔ እንትን ምለው ማለት ነው። ልጅ ናት፣ ግን ከዛም በኋላ ወደ ራሷ መመለስ አለባት። ወንድ ቢሄድ ወንድ ይመጣል። እናት ግን አትተካም። አሁን ላይ የሚሰማት አሁን ብቻ አይደለም እሷ እናቷ ወደ ሄደችበት እስክትሄድ ድረስ የሚሰማት ህመም ቀላል አይደለም። መቼም የማይረሳ ጠባሳ፣ ለልጅ ልጆቿ የተረፈ ጠባሳ ነው የዘራችው ማለት ነው። እና እናቴ ለወንድ ብላ እናቷን ከዳች መባሉ የማይቀር ነገር ነው። ብዙ ቪዲዮዎች እየወጡ ስለው እና እግዚአብሔር አምላክ ማስተዋልን ጥበብን ያብዛልን። በጣም ነው የሚያሳዝነው። አሁን ራሱ እኮ አላረፉም። በቃ ጭቅጭቆቹ ምኑ ጌታ ኢየሱስ ብቻ እግዚአብሔር አምላክ ማስተዋልን ይስጠን። እውነት እኔ በጣም ነው የከፋኝ፣ በጣም ነው ያዘንኩላት። እናትየው እንደዛ ተበሳቅላ አሳድጓት ስትክዳት ምንም አንዴ እኔ ማለት ነው እኔ አሁን እሷ መታኛለች ምናምን ስትል ነበር። እኔ ያልወለደችኝ እናት ናት ያልወለደችኝ፣ የአባቴ እህት ናት ያሳደገችኝ። ጌታን ነው ምላችሁ እስካሁን ድረስ የእሷ ጥፍር እኔ ላይ ጉንጬ ላይ ምልክታ፣ ሁለት ጉንጬን ይዟ ሲቪንቶ ላይ ነበረን ጦሽ የምታደርገኝ። አናቴን ሁለት ቦታ ፈንክቷኛለች። እስካሁን ፀጉሬን ስትሰራ ምልክት አለ። እናቴ አይደለችም። እናቴ ዝምቤን አላባረረችም። ግን ደግሞ የእሷንም ልጆች እንደዛ ትመታ ነበረ። ወንድ ልጇ በጣም ኃይለኛ ነበረ። በቃ ዱርዬ እንዳይሆንባት ስትል አስራ በሚጥሚጣ ታጥነው ነበር። በእንትን ትመታው ነበረ። አያታችን ማለት ነው። እምቢ ብሎ ሲያስቸግር ሰውን ከሰደበ የሆነ ነገር ካነሳ ማጭድ እሳት ውስጥ አግሏ ነበረ መታስይዘው እና ሁሉንም እንደዛ ነበር በጣም ኃይለኛ ናት ሀያታችን፣ የባሰ ማለት እያሳደገችኝም እንደዛ። እና አንድ ሰው እስከወለደ ድረስ መምታት መፍቱ ነው። በቃ እንደ አህያ የሚቀጥቅጡ ወልዶ የሚያሳድገው የሚያበላው የሚያጠጣው የሚያስተምረው እሱ ነው። ያኔ አክስቴ እንደዛ ባትደበድበው በዘነዘና በመፍለጫ በምን ባትለው ዛሬ ላይ እሱ ልጅ እዚህ ትልቅ ደረጃ ላይ አይደርስም። አሁን በጣም ትልቅ ደረጃ ላይ ነው ያለው። እና አባትየው ያቃተውን እሷ
በእጁን እያሰረች በሚጣ እያጠነችው በኤሌክትሪክ እየገረፈችው 3-4 ቀን እንትን እያለች ፖሊስ ጣቢያ ሄዷ እያሳሰረችው ዛሬ ትልቅ ደረጃ ላይ ነው ያለው። ከሰዎች በላይ በደረጃ ነው ትምህርቱን የጨረሰው ማለት ነው እስኪመረቅ ድረስ እና አሁን ቤዚ ያኔ መታችኝ፣ እንደዚህ ያረገችኝ እና እናት ከወለደች ላትመታ ነው እንዴ? ድብና እርግቷ ትምታ። በ32 ጥርሷም ትንከስ። ወልዳለች። በቃ ሰው ደግሞ ሳያጠፋ ዝም ብሎ አይመታም። እብድ ራሱ ያውቃል የሚመታውንና የሚነክሰውን ሰው እና እግዚአብሔር አምላክ ማስተዋልን ይስጠን።